ብስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የዛሬ ክፍል ትምህርታችን ደግሞ የሚሆነው ከኑን ሳኪን እና ተንዊን ህግጋት አራተኛውን ወይም ደግሞ የመጨረሻውን ህግ ነው ዛሬ የምናየው ኢንሻአላህ በአላህ ፍቃድ። እሱም ኢኽፋን ይመለከታል። ኢኽፋ ብሎ ማለት መሸፈን፣ መደበቅ። ትርጉሙን ደግሞ እዚህ ጋር በተቀመጠ መልኩ ደግሞ ስናየው መደበቅ፣ መሸፈን ማለት የኢኽፋ ቋንቋዊ ትርጉሙ ነው መሸፈን፣ መደበቅ የሚባለው። ወደዚህኛው ወደ ተጅዊዱ ህግ ደግሞ ስናመጣው ኢኽፋ ብሎ ማለት هو نطق النون الساكنة والتنوين ይላል። ኑን ሳኪንንና ተንዊንን መጥራት ነው። بصيغة بين الإظهار والإدغام ግልጽ በማድረግና በመሸፈን መሃል ግልጽ ማናደርገውም ግልጽ ማድረግና እናነበውም አንጨፈልቀውም። በመጨፍለቅና ግልጽ በማድረግ መሃል ለመሃል ላይ አድርገን ማንበብ ነው ወይም ደግሞ መጥራት ነው። ኑን ሳኪናንንም ተንዊንንም ስንጠራ በግልጽ በማድረግና በመጨፍለቅ መሃል አድርገን ነው የምናነበው። በምሳሌ ላይ ስናይ ኢንሻአላህ ይገባቸዋል። ስለዚህ ከ8ቱ وحروفه ما بقي من حروف الهجاء بعد حروف الإظهار والإدغام والإقلاب ይላል። وحروفه ይላል የኢኽፋእ ፊደል ደግሞ የኢኽፋእ ፊደል እስካሁን ካየናቸው ما بقي من حروف الهجاء ከ8ቱ የአረብኛ ፊደላት የተቀሩት ከማን ከኢዝሃር ፊደል። የኢዝሃር ፊደል ለማን ናቸው? 6ቱ የኢዝሃር ፊደላት ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ ከነኚህ 6ቱ የተቀሩት። አሁንም ወልኢድጋሚ የርመሉን ከሚባሉት ከ6ቱ ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን 6 እና 6 12 ሆኑ። ወልኢቅላብ ይላል። ወልኢቅላብ የኢቅላብ ፊደል ደግሞ ማናት? ብቸኛ ፊደል አንድ ናት። እሷ ባ 12 እና ኢዝሃር 6 አለው፣ ኢድጋም 6 አለው። በቀላል መንገድ እንዲመጣላችሁ ነው። ኢዝሃር 6 አለው፣ ኢድጋም 6 አለው፣ ኢቅላብ 1 አለው። 6 ሲደመር 6 12፣ 12 ሲደመር 1 የኢቅላቡ ፊደል አንዱ ባ ማለት ነው። እሱ ሲጨመር 13 ይሆናል። አጠቃላይ ስንት ናቸው የአረብኛ ፊደላት? 28 ናቸው። ስለዚህ ከ28 ሲቀነስ 13ቱን እንቀንሳለን። 28 ሲቀነስ 13 እንዴት ነው ቀንሳችሁ ትነግሩኛላችሁ ወይስ እዚህ ጋር አስቀምጥ መልሱን? ማሽን የሚያወጣ እኮ አይጠፋም ያኔ፣ ወይም በስልክ ካልኩሌተር። እሺ አንዴ አይችልም ማለት ስንት ነበር? እሺ 15 ነው የሚሆነው 15። ስለዚህ የተቀሩት 15ቱ የኢኽፋእ ፊደል ናቸው ማለት ነው። የኢዝሃር ፊደል ካልሆነ፣ የኢድጋም ካልሆነ፣ የኢቅላብ ካልሆነ 15ቱ የመሸፈን ፊደል ውስጥ ነው አንደኛው ነው የሚሆነው ማለት ነው። ለምሳሌ አሊፍ የማን ነው? አሊፍ ሐምዛ የማን ነው? የኢዝሃር ነው ሐምዛ አይደል? ባሳ ባ የመሸፈን ነው አይደል? የመሸፈን ሳይሆን የመገልበጥ ባ የመገልበጥ ነው። ታ የማን ነው? መሸፈን ውስጥም መገልበጥ ውስጥም የመገልበጥ ባናት፣ የመጨፍለቅ ውስጥም የለችም። የርመሉን ናቸው እነሱ። እስከ 6ቱ ከጎሮሮ ከሚወጡትም አይደለችም ታ። ስለዚህ ታ ከ15ቱ ከመሸፈን ፊደላት ናት። እንዲህ እያላችሁ ነው የምትለዩት። እሺ 6 ውስጥ ከሌለ አንደኛው ባ ካልሆነ በቃ ከ15ቱ ነው ማለት ነው። 15 ከመያዝ እነዛ 3ቱ ሲጠቃለሉ 13 ስለሆነ የተቀሩትን ለኢኽፋ መስጠት ነው። በዚህ መንገድ ነው የሚቀለው እንጂ ሙሉን 15ቱን ፊደላት ለመያዝ እሱ ረጅም መንገድ ነው የሚያስኬደው። 6 እነዛን ስለያዛችሁ አስቀድማችሁ የተቀሩትን ለኢኽፋ ማድረግ ነው። በቃ 6 1 የተቀሩት 15ቱ የኢኽፋ ናቸው። ስለዚህ ታ የኢኽፋ ፊደል ነው ማለት ነው። ስለዚህ እዚህ ጋር ከኑን ስኩን በኋላ ማን መጣ? እዚህ ጋር ታ መጣች።
ስለዚህ እንዴት ነው የምናነበው? ግልጽም ወመን ብዬም ግልጽ አላደርገውም። ወመታ ብዬም ኑኑን ሙሉ በሙሉ ትቼ ታ ውስጥ አላስገባውም። ስለዚህ ሸፍነዋለሁ ወይም ደብቄ ኑኑን ደብቄያት ከታ ጋር አገናኝቼ አነበዋለሁ። ወመን በአፍንጫ ድምፅ ነው የምንደብቀው። ወመን ኑንን ቦታው ላይ ሄጄ አልነካም፣ መሀል ለመሀል ነው። ወመን ተጠወዐ ወመን ሁሉም ቦታ ህግ ነው የምትከተሉት። እዚህ ጋር ነው ኩንተ ኑኑ ጋር አልደርስም፣ በመውጫ ቦታ ላይ በላይ እሺ። ኩንተ እሺ። ከታ ቀጥሎ ታ አለ አይደል? ታም የኢኽፋእ ፊደል ነው። ከኑን ሳኪን በኋላ ታ ቢመጣ ከኑን ሳኪን በኋላ ከተኑን በኋላ ታ ቢመጣ እንሸፍነዋለን ልክ እንዳሁኑ ማለት ነው። ለምሳሌ እዚህ ጋር ይሄኛው ፊደል 3 ፊደል ነጥብ አድርገ ነው እዚህ ጋር 3 ነጥብ እንበለውና ከዛ እዚህ ጋር ታ ቢሆን 3 ቢሆን ነጥቡ ወመንሰ ከሳ ጋር አለ ቁርአን ላይ አለ። በእርግጠኝነት እዚህ ጋር ያሉትን ብቻ ነው ላስረዳችሁ ብዬ ነው እንዳይረዝምብን። ከሳ ቀጥሎ ማን ነው? ጂም ነው አይደል? እዚህ ጋር መጽሐፉ ያመጣልን ጂምን ስለሆነ ነው። ከኑን ሳኪን በኋላ አሁን የኑን ሳኪንን ምሳሌ ነው እያየን ያለ ነው። ከኑን ስኩን በኋላ ማን ሲመጣ? ጂም ሲመጣ። ጂም ከስድስቱ የኢዝሃር ውስጥም የለም፣ የኢድጋም ውስጥም የለም፣ የኢቅላብ ውስጥም ኢቅላብ ሲጀመር አንድ ናት፣ እሷም ባ ናት። ስለዚህ ጂም የኢኽፋ ከ15ቱ ፊደላት ነው ማለት ነው። በግልጽ ምንም እንትን አይልም። መን ጃአ መጨፍለቅ ግልጽ ማድረግ ቢሆን ኑሮ መን ጃአ ነበር፣ ግን እንደዛ አይደለም። ጂም ነው ከፊት የመጣው። ስለዚህ መን ጃአ ድምፄን ጉንፋን ስለያዘኝ ከቅርታ ጋር እሺ። እዚህ ጋር ከኑን ስኩን በኋላ ጂም አለ በዚህኛው ምሳሌ ላይ ወአንጀይና የኢኽፋ 15ቱን ፊደላት ለመያዝ አትሂዱ እናንተ ፊደላቱን ለመያዝ አትሂዱ። 15 ስለሆኑ በጊዜ ሂደት ይገባቸዋል። እሱ በአንዴ ለማምጣት ግን ስድስቱን የጉሮሮቹን በደንብ ያዟቸው። ስድስቱን የመጨፍለቅ ወይም የኢድጋሞቹን በደንብ ያዟቸው። አንዱ ባ ሲጀመር በራሱም ስላለው ባ ነው ያዙት። ከዛ የተቀሩት ድርብ ምልክት ኑን ሳኪን ከመጣ በኋላ የመጣውን ፊደል እዩ። ከስድስቶቹ ካልሆነ ወይም ባ ካልሆነ በቃ ከ15ቶቹ ነው የሚለውን ያዙና 15ቶቹ ሲሆኑ ደግሞ እንዴት ነው የሚነበበው የሚለው ደግሞ በአፍንጫ ነው። ግልጽ መታረቁትም አትጨፈልቁትም፣ መሀል ለመሀል አድርጋችሁ ነው የምታነቡት። መን ጃአ እሺ። ከተንዊን በኋላ ከተንዊን ጋር ሲመጣ እናያለን። እዚህ ጋር ሸጀረቱን ቱን የሚል እዚህ ጋር አለ። ከዛ ቀጥሎ ማን አለ? ታ አለ። ከድርብ ምልክት በኋላ ታ ሲመጣ ኢኽፋ ነው የሚሆነው ሁክሙ ወይም ህጉ ፍርዱ ማለት ትችላላችሁ። ቱን ብዬ ነው ማነበው። ለምን? ታ ከፊት ስለመጣ ነው የምትሉት። ሸጀረቱን ተኽሩጁ ቱን። እሺ፣ በዚህ መልኩ ነው የምናነበው። ሸጀረቱን ተኽሩጁ። አሁንም ከድርብ ምልክት በኋላ ማን መጣ? ታ መጣች፣ ከከስረተኝ በኋላ ማለት ነው። ስለዚህ ሸፍነዋለሁ። ሚን ከድርብ ምልክት በኋላ ታ ስለመጣ ህጉ ምንድነው? እንሸፍነዋለን። ሊየውሚን ተሽኸሱ። እዚህ ጋርም ከድርብ ምልክት በኋላ ማመጣ ጂም መጣች። ስለዚህ እሸፍነዋለሁ። አሁንም ኢኽፋ አረገዋለሁ አድርጌ ነው ማነበው። ዓይኑን ጃሪያ
ዓይኑን ጃሪያ። እዚህ ጋርም ከድር ምልክት በኋላ ማመጣ ወይም ከተንዊን በኋላ ጂም መጣች። ስለዚህ እሸፍነዋለሁ። አሁንም ቀውመን ጀባሪን መን ቀውመን የአፍንጫ ድምፅ። እሺ ኑኑ ላይ የአፍንጫ ድምፅ እንጠቀማለን። የኑን ቦታ እንዲህ የምላሳችንን ጫፍ ከላይኛው የፊት እንዲህ ከድዳችን ከፍ ብሎ ባለ ቦታ ላይ ነው ኑን ድምፁ የሚፈጠረው። እዛ ጋር አንደርስም፣ አናነካካም። የምላሳችንን ጫፍንና ድዳችንን አናነካካም። እሺ ካነካካ ነው ወደ ሌላ ነገር ነው የሚገባብን። ስለዚህ አየር ላይ ነው የምናስቀረው። ቀውመን ጀባሪን። እንግዲህ እዚች ጋር ያሉት የአራት ፊደላት ምሳሌ ነው። እናንተ ደግሞ በተቀሩት ትሰራላችሁ ኢንሻአላህ። የሳድ ምሳሌ እናያለን። አሁን ከኑን ሱኩን በኋላ ሳድ ሲመጣ ወመን ሶለሐ ወመን ያላችሁ ወመን ሶለሐ ወመን ያላችሁ ዜማ ታደርጉበታላችሁ። እዚህ ጋር መንሱራ ነው እንጂ ያለው የዜማን ያለው እንጂ የኑን ድምፅ ሙሉ በሙሉ የለም። መንሱራ ከኑን ስኩን በኋላ ካፍ ሲመጣ ያው ካፍም ከ15ቱ ነው። ከስድስት ውስጥ ስለሌለ ከ15ቱ ነው የሚለው ሰሉት። መንከሰበ አንከተ እዚች ጋር መንከተበ የካፍ ትንሽ ከባዱ ነው። እሺ ወደ ካፍ ቦታ ሄዳችሁ ነው። ኑኑ ላይ አንቆይም ብዙ። እዚች ጋር የካፍ ትንሽ ወደ ጎሮሮ ስለሚቀርብ እንዳይጨፈለቅባችሁ የተጠነቀቃችሁ። የቃፍ ላይ እና ካፍ ላይ ትንሽ ያው የካፍ ቦታ ላይ ሄዳችሁ ነው ኑኑን የምትነኩት። ያው ወደኋላ ካፍ ጋር ትሄዳላችሁ። እሺ መጀመሪያ ካላችሁ በኋላ ካፍ ጋር ግን ሳትነኩት አየር ላይ ነው የምታቆዩት። መንከሰበ መን ብዬ የአፍንጫ ድምፅ ሙሉ በሙሉ የለውም። እሺ ካፍ ላይ ምክንያቱም የኑን እና የካፍ መውጫ ቦታ መንከሰበ አንከተ ሚአቱን ሳቢራ ሚአቱን ከድር ምልክት በኋላ ወይም ከዶመተኝ በኋላ የመጣው ፊደል ማን ነው? ሳድ ነው። ስለዚህ እሸፍነዋለሁ። አሁንም ሚአቱን ሳቢራ ማኢን ሰዲድ እያላቸው የምትቆዩበት ኑኑ ላይ ማኢን ሰዲድ። ከተንዊን በኋላ አሁንም ካፍ ነው ያለው ከፊት። የውመን ካነ መለኩን ከሪም ለድምፁ አፍወን ግዴታ ስለሆነ ነው ኢንሻአላህ። እሺ በዚህ መሰረት እናንተ ደግሞ ሌሎችን የኢኽፋ እያያችሁ ትመጣላችሁ ኢንሻአላህ። በተደጋጋሚ ካያችሁት ምንም ከባድ አይደለም፣ በጣም ቀላል ነው። ቀጣይ በሌላ ቪዲዮ የምንገናኘው ስለ አህካም አልሚም ሳኪና በሚለው ነው። የሚም ሳኪን ህግ ቁርአን ላይ 3 ናቸው። የሚም ሳኪን ህግ ስኩን ሆና የመጣች ነው ሚም እንዴት ነው የምትነበበው የሚለውን እናያለን ኢንሻአላህ። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።